ጽጌሬዳ አባቷ ማን እንደሆነ የማወቂያዋ ሰዓት እየደረሰ ነው። ምክንያቱም እንግዲህ አባቷን በምን አይነት መንገድ ታውቀዋለች የሚለው ግራ ጋብቶናል። እሱም ደግሞ እንግዲህ ስራ አግኝቼልሻለሁ ወይ በሁለት ቀን አንድ ቀን እና በሳምንት ሁለት ቀን እየሄድሽ የምትሰሪበት ስራ ነው ያመጣሁልሽ ብሎ ያላት ጓደኛ እንግዲህ የአቶ መስፍን ተቀናቃኝ ወይም የአቶ መስፍን ተቀናቃይ ስለሆነ እንግዲህ አቶ መስፍን ልጅ እንዳለው እንደዚሁም ደግሞ ጽጌሬዳ ልጁ እንደሆነች እነሱ ያውቃሉ። አቶ መስፍን ግን ጽጌሬዳ ልጁ እንደሆነች ስላላወቀ ጽጌሬዳን እንግዲህ ያገባታል በማለት እንግዲህ ፍቅርተ ሂዳለች ማለት ነው። ፍቅርተ አቶ መስፍን ቤት ሄደችው የጽጌሬዳን ማግባት እንዲያገባት ስለምትፈልግ ነው ማለት ነው። እንግዲህ እሷ ምን እንደምትጠቀም አላውቅም። ምክንያቱም እዛ ቤት ከገቡ በኋላ እሷም ተከትላ አገባለሁ ብላ እንዳታስብ ነው የገረመኝ እኔ። ምክንያቱም ልጇን ደግሞ ፍሌንን ነብዩ እንዳገባት ወይም እኔ ሀብታም ልጅ እንድታገቢ ነው የምፈልገው፣ ጎሽ ልጄ እኔ ያልኩሽን ነገር ስለሰማሽኝ ብላ እንግዲህ ልጇንም ስታሞጋግሳት ነበር። ፍሌን ደግሞ እንግዲህ ያው እንደሰማችሁት እማዬ እኔ ካንቺ የደበኩት ነገር አለኝ በማለት እንግዲህ ስትላት፣ እንዴ ምንድን ነው የደበቅሽው እንግዲህ ንገሪኝ ትላታለች ፍቅርተ። እማዬ አንቺ ልጅ ምንድን ነው ያጠፋሽው ጥፋት አለ እንዴት ስትላት፣ አይ እማዬ በቃ አንቺ ባልሽው ውሳኔ ተስማምቻለሁ ብላት ነበር። ከዛም በመቀጠል በየትኛው ስትላት፣ ያንን ልጁን በማግባት ትላታለች። ከዛ ነብዩን እንደምታውቀው እንደዚሁም አንድ ትምህርት ቤት እንደሚማሩና እንድትግባቡ አቶ መስፍንን ደግሞ ሂዳ እንደጠየቀችው ትነግራታለች። እንዴት ታዲያ እኮ ይሄ ያደረግሽው ጥሩ ነገር ነው በማለት ልጇን ትመክራታለች። ብሌንንም እንግዲህ ትገላገያታለሽ እሷ ልታገባ ነው ስትላት እንግዲህ በጣም ነበረ እንትና ጽጌሬዳን ትገላገያታለሽ ስትላት ብሌን ስትደለቅ የነበረችው። ምክንያቱም ከዛ ቤት እንድትወጣላት ትፈልጋለች ማለት ነው። ግን የነብዩ አባት ደግሞ ጽጌሬዳ ልጁ እንደሆነች ስላላወቀ ጽጌሬዳን ወዷታል። ምክንያቱም መኪና አስነስቶ እስከ መከተል ድረስ ቤቷ እስከ መሸኘት ድረስ ደርሶ ነበር። ከዛም አሞት ደግሞ እሷ ምግብም እሰራለሁ ባለችበት ሰዓት እንግዲህ ቁጭ በይ አውራን እናውራ አንቺን ሳወራሽ ህመሜ ይቀንስልኛል እያለ እንግዲህ ይህ ትልቅ ሰው ወራዳ ማለት ነው እንግዲህ እንደዛ እያለ ሲያወራ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁኝ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ለዚህ ቤት አዲስ ከሆናችሁ ውድ ቤተሰቦቼ እንግዲህ ዛሬ ይዤላችሁ የመጣሁት ጽጌሬዳ ክፍል 12ን ይዤላችሁ መጥቻለሁ። ጽጌሬዳ በክፍል 12 እንግዲህ ምን ተካሄደ ምን ተፈጠረ የሚለው ነገር እንግዲህ ግራ ያጋባና ምክንያቱም ጽጌሬዳ የአቶ መስፍን ልጅ እንደሆነች እንደዚሁም ደግሞ የነብዩ እህት እንደሆነች ፍቅርተ በደንብ አድርጋ ታውቃለች። ምክንያቱም ጽጌሬዳ ከዛ ከቤት እንድትወጣላቸውና እንደዚሁም ደግሞ ጽጌሬዳ ሽማግሌውን አግብታ ልጅህን አገባሽ በማለት እንግዲህ ህይወታቸውን እንዲበሰቋቆል የምትፈልግ ይመስለኛል ማለት ነው ፍቅርተ። ከዛም የፍቅርተ ልጅ ደግሞ ነብዩን እንድታገባው ትገፋፋታለች። ከዛም በመቀጠል እንግዲህ መጨረሻ ላይ የሚፈጠረውን ማየት ነው ማለት ነው። እንግዲህ ያው አቶ መስፍንን ለመጠየቅ ብለው ግን በዛ ሰበብ የሄዱት ስለ ጽጌሬዳም አብረው በዛው ለማውራት ነው የሄዱት እንጂ እዛ ሄደሽ እንዳታሳፍርኝ፣ እዛ ሄደሽ የሆነ ያልሆነውን የድሮውን ታሪክሽን እያወራሽ እንዳታዋርጂ በማለት እንግዲህ የጽጌሬዳን እናት መንገድ ላይ ስታመናጭቃት ነበር። ሽቶ አውጥታ ለራሱ እስከምታደርግላት ድረስ እንዴት ይሄን ለብሰሽ ትመጫለሽ እያለች እንግዲህ ስታቃልላት ነበረ ማለት ነው። እንደዛም ሆኖ እንግዲህ ያው ምንም አላለችም፣ ተከትላት አብራ ሄዳለች። ልጅሽ እርጉዝ ናት፣ እርጉዝ ስለሆነች ሳይታወቅና ሳይገፋ ማግባት አለባት በማለት ነው እንግዲህ ፍቅርተ የሄደችው እዛ ቤት። በጣም ከባድ ነው ማለት ነው። እንግዲህ ነብዩን በር ከፍቶ ተቀብሏቸዋል። ከተቀበላቸው በኋላ አባታችን ላይ ነው ይላታል። እንግዲህ ይሄዳሉ። ከዛም በመቀጠል እንግዲህ ነብዩም ወደ ኪችን ሲገባ ፎቶ እያነሳት ጽጌሬዳን ሲሄድ እንግዲህ ጽጌሬዳ ምንድን ነው የምታነሳኝ እያለች እሱም እንዳላነሳት ሲነግራት ክችን ውስጥ መተቃቀፍና መሳሳቅ ጀምረዋል። ምክንያቱም ጽጌሬዳን በጣም ነው የሚወዳት ነብዩ ማለት ነው። ያው ከመጀመሪያው ላይ እንዳያችሁት ለጽጌሬዳ ደውሎ ፌቨን ከጽጌሬዳ ስልኳን ቀምታ
እያወራችሁ በነበረ ሰዓት እኔ የሚያዘኝ ሰው አልወድም ታውቂያለሽ፣ ራሴ ፈቅጄ ወድጄው እንጂ መስራት የምችለው አንቺን ስላዘዝሽ ብቻ ላደርግ አልችልም በማለት እንግዲህ ጽጌሬዳን ማውራት እፈልጋለሁ በማለት ጽጌሬዳን ሲያወራ ፌበን በጣም ተናዳለች። እሷ ከኔ የበለጠ ምን ኑሯት ነው እያለች ስትናደድና ስትበሳጭ ነበረ። እንግዲህ ያው ምክንያቱም እንደዚያ የሆነችው መልካም ልጅ በመሆኗ እነሱ ክፉ ነገር ሲያስቡባት በነበረበት ሰዓት እሷ መጥፎውን በጥሩ መልሳ እንግዲህ ከዛ ሁሉ ክፋትና ከዛ ሁሉ ሸረኛ በመሆኑ ስለመለሰችው ከዛ መንገድ አሁን ላይ ነብዩ ጥሩ ላይ ነው ያለው። ምክንያቱም ከክፋት ምንም እንደማይገኝ ተምሯል ማለት ነው። መኮንን ደግሞ እንግዲህ ስራ አምጣ ተብሎ እንግዲህ ሰራተኛ ካላመጣህ አለቃችንን ታውቀዋለህ እንግዲህ እያሉ መንገድ ላይ እያስፈራሩት ነበረ። በህይወት መኖር የምትችል ከሆነ ማምጣት አለብህ እያሉት ሲሉ ነበረ። መኮንንም ደግሞ እንግዲህ ፌበን መጣችና ጓደኛ አታስተዋውቀኝም እንዴ ብትለው፣ አይ ጓደኛዬ እኔን ነው የማውቀው እንጂ አያውቃቸውም ብሎ እንግዲህ ጓደኛውም ይሄዳል። የከላሴ ልጅ መጣች ሂድ ብሎ ይሸኘዋል። ከዛም እንግዲህ ፌበን ታፋጥጠዋለች ማን ነው ምናምን እያለች እንደማያውቃቸው ይነግራታል። መኮንን ለፌበን ስራ አላት መስራት ትችላለች ወይ ሲላት፣ አይ እኔ ስራ መስራት አልወድም አልችልም ስትለው፣ ስራው ምን አይነት ነው ብላ ስትለው፣ የድርጅት ስራ ነው እኔ የማስጠናባቸው ልጆች እነሱ ፈልግልኝ ምናምን ብለው ነው እያለ እንግዲህ ሲቀባጥር ነበረ ማለት ነው። እንግዲህ ያ ስራ የምን አይነት ስራ ይሆን? የወንጀል ስራ ይሆን? የምን ስራ ይሆን አለው አለም። ምክንያቱም ጽጌሬዳን እዛ ውስጥ አስገብተው ወጥመድ ውስጥ ማስገባት ስለፈለጉ ነው ማለት ነው። እንግዲህ መኮንን ለፌበን ስራውን ሲነግራት እንግዲህ በጣም ደንግጣ ነበር። እኔ መስራት አልፈልግም፣ እኔ መስራት አልወድም እያለች ስራውን እንግዲህ አበላሽታበታለች ማለት ነው። ሌላ ሰው የሚገባ ካለ እፈልግልሃለሁ፣ አጠያይቅልሃለሁ በማለት እንግዲህ መንገዳቸውን ይቀጥላሉ። ጁስ ልጋብዝህ እንግዲህ እያልተባባሉ መንገዳቸውን ቀጥለዋል። ፍቅርተና ደግሞ የጽጌሬዳ እናት አቶ መስፍን ጋር ሂደው እንግዲህ በር ሲደርሱ ያለውን ድንጋጤ ለማየት በጣም ጓጉተናል ማለት ነው። እንግዲህ ጽጌሬዳ የአቶ መስፍን ልጅ እንደምትሆን ሙሉ ተስፋ አለን ማለት ነው። ምክንያቱም አቶ መስፍን ሚስትም የለውም። ጽጌሬዳ እናቷም ደግሞ ተደፍራ እንደወለደቻት አባቷ አትቷት እንደሄደ እንደማይፈልጋት ነው እየተናገረች ያለችው። ጽጌሬዳ እንግዲህ አባቷን አግኝታ ማየት እንፈልጋለን። ነብዩ ደግሞ ከጽጌሬዳ ጋር እህቱ ካልሆነች ከጽጌሬዳ ጋር ፍቅር ቢጀምሩ አሪፍ ነው። ግን እንቅልፍ መጥቷል። በነገራችን ላይ ፍቅር ነው ቢጀምሩ አሪፍ ነበር። ግን እህቱ ትሆናለች መጨረሻ ላይ እህቱ ትሆናለች። እንግዲህ ፍቅራቸው ገደል ይገባል፣ ሁለቱም ይጎዳሉ። ግን ፌበንን እዛው ቢወድ የተሻለ ነው። ምክንያቱም ጽጌሬዳ እህቱ ከሆነች በኋላ ላይ ይጎዳሉ ሁለቱም። እና ውድ ቤተሰቦቼ እንግዲህ የጽጌሬዳ ድራማ በጣም አሪፍ በጣም ደስ የሚል ነው። ቶቶሎ ቢለቁት አሪፍ ነበር፣ ግን ችግራቸው ቶቶሎ አይለቁም። ለምን እንደሆነ አላውቅም። እና ውድ ቤተሰቦቼ እንቅልፌ በጣም መጥቷል እውነት ለመናገር። ያው ነገ ቀን ልጆቹ ጫጫታ ምናምን ስላለ አያሰሩኝም፣ ለመስራት አይመቸኝም። እንደዚህ ሰርች አድሬ ነው ጠዋት የምለቀው ቀን የምለቀው። እና ውድ ቤተሰቦች አበረታቱኝ እባካችሁ። ቪዲዮውን ጨርሳችሁልኝ ሰብስክራይብ እንኳ አዲ ችግር የለውም፣ ግን ዋናው ሰዓቱ ነው እና ሰዓቱን እገዙኝ ማለት ነው። የብር ሸር እያደረጋችሁ እገዙኝ እና ሰብስክራይብ ማርኩ። እንደዚሁም ደግሞ ቪዲዮውን እስከ መጨረሻው ድረስ እያያችሁ አግዙኝ። ውድ ቤተሰቦቼ እወዳችኋለሁ። ለነበረን ቆይታ እጅግ ከልብ አመሰግናለሁ። ጀዛችሁን አላህ ይክፈልልኝ። በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። እንቅልፍ ስክር አድርጎኝ የምር ዓይኔን እየጨፈንኩ ነው የማወራው ማለት ነው የእውነት። እና ደህና ደሩልኝ፣ ደህና ዋሉልኝ። የነገ ሰው አላህ ይበለን ኢንሻአላህ። በሰላም አላህ ያገናኘን። ሀገራችንንም አላህ ሰላም ያደርግልን፣ ሰላሙን ፍቅሩን ያብዛልን። እምዬ ኢትዮጵያ ሀገራችን ሰላም ትሆነልን። በስደት ያላችሁም ደግሞ አላህ ከክፉ ነገር ይጠብቃችሁ። አላህ ክፉን ነገር መጥፎን ነገር የያዝላችሁ ኢንሻአላህ።
እወዳቸዋለሁኝ። ባይ ባይ፣ ደህና አደሩልኝ።